ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች በሙሉ ይህ የቲጂ ኦፊሻል የዩቲዩብ ቻናል ነው። በየጊዜው የተለያዩ አስተማሪ ግጥሞች ወይም አስተማሪ ነገሮች የሚለቀቁበት የቲጂ ድንቅ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ። ሁልጊዜ ኑሮዬ መች ነው የሚቀየረው ብለን እናዝናለን። ዛሬ ግን ተቀምጠን ማዘኑ ይበቃናል። ከዛሬ ጀምሮ ለ21 ቀናት የሚቆይ የስደት ለውጥ ፈተና አብረን እንጀምራለን። በዚህ የ21 ቀናት ውስጥ የምንሰራቸው 3 ቀላል ነገሮች ህይወታችንንና አመለካከታችንን ሙሉ በሙሉ ይለውጡታል ማለት ነው። ዝግጁ ናችሁ? አንደኛውና የመጀመሪያው ዋናው ትልቁ ፈተና ቁጥር 1 የ30 ደቂቃ ንባብ ወይም ትምህርት ነው። በዚህ 21 ቀናት ውስጥ በየቀኑ ለ30 ደቂቃ ብቻ አዲስ ነገር እንሰማለን ወይም እናነባለን። ዩቲዩብ ላይ ትምህርታዊ ቪዲዮዎችን ማየት ሊሆን ይችላል። የተለያዩ ነገሮች በቀን 30 ደቂቃ ብቻ እንማራለን፣ እናነባለን። ሁለተኛው ፈተና ስለ ስራው ድካም፣ ስለ መዳም ጭቅጭቅ ወይም ስለ ናፍቆት ለነዚህ 21 ቀናት አናማርረን። በምትኩ ስላለን ነገር እናመሰግናለን። አእምሯችንን አዎንታዊ ነገር ላይ ብቻ እንዲያተኩር ምክንያት እንሰጠዋለን ወይም እንሆነዋለን ማለት ነው። ሶስተኛው ፈተና የህልም ማስታወሻ ነው። በየቀኑ ማታ ከመተኛታችን በፊት አገር ስንገባ የምንሰራውን አንድ ስራ እናስባለን፣ እናልማለን። በደብተር ካለ ደብተርና ምንድነው ወረቀትና ጅል ያዘውን አይለቅም ይባላል። ደብተር ካለ እየጻፈን ለማስታወሻነት ድምጻችንን ከፍ አድርገን እናነበዋለን። ቀጠሮ ከራስ ጋር፣ ቀጠሮ ከደብተር ጋር፣ ሺ ጠቢብ ቢመጣ ሺ ሰው ቢሰለፍም የኔ ህይወት ግን ከራሴ አያልፍም። ከራስ ጋር ቀጠሮ፣ ከራስ ጋር ንግግር፣ ከራስ ጋር ውይይት፣ ይህ ነው መኖር ማለት። ይህን ፈተና ከኔ ጋር አብሮ ለመጀመር የሚፈልግ ኮሜንት ላይ እጀምራለሁ ብሎ ይጻፍ። በየቀኑ ለውጣችሁን እጠይቃችኋለሁ። ይህንን ቪዲዮ ለብዙ እህቶቻችን እንዲደርስ ላይክ እና ሼር፣ ሰብስክራይብ በማድረግ እንተባበር። ነገ የፈተናውን የመጀመሪያ ቀን ውጤት ይዤላችሁ በአዲስ ቪዲዮ ከችላለሁ።